አንበሳና ጅብ በአደን ላይ ተገናኙ። ድንገት የአንበሳው ግዛት ውስጥ ገቡ ማለት ነው። ቶሎ ብለው በድፍረት የእርሶን ግዛት ለመድፈር አይደለም የመጣ ነው፣ የቃል ኪዳን ግንኙነት ለማሰር ፈልገን ነው አሉ ጅቦቹ ደንግጠው። ምንድነው ሐሳባችሁ ልስማዋል? ጌታዬኛ ከእርሶ ጋር አብረን ማደን ፌር በሆነ መንገድ ከእርሶ ጋር ብንካፈል የትም ቦታ ላይ እናድናለን እና አድንን አብረን አድነን እንካፈል የሚል የሰላም ሐሳብ ነው። እኔማ ዋናው ሰላም የናፈቀኝ ሰው ነኝ እኮ። እናንተማ ካመጣችሁት በደስታ ነው መቀበለው እና ምን ትላላችሁ? ሐሳባችን ያው እኛ ከእርሶ ጋር እናድናለን፣ 9 ጅቦች ናቸው የሚል ከእርሶ ጋር እናድናለን፣ የሚገኘውን እኩል እንካፈላለን አለና በሉኑ ወደ አድን አለ። አድን ተካሄደ። ከዛ በኋላ ጅቦች እየዘለሉ ከኋላቸው አንበሳ አለ ተጣለ። እሱም የተራዳዳ 10 ጎሽ ረፈረፉ። አሁን መካፈል ይመጣ እና አንበሳው ታጋለ ፍትህ ያስቀድማል። እናንተ አካፍሉ ነው ፕሮብሌም ምን ችግር የለም ማለት እናንተ በፍትሃዊ መንገድ አካፍሏት ሲል የጅቦች አለቃ ኃላፊነቱን ወስዶ አሁን መደርደር ጀመረ ማለት ነው። እንትኖቹን እየሳቡ እያመጡ ደረደሩና እሺ ባሉ ይኸው ጌታዬ እንግዲህ እንደዚህ ያሉ እርሶ ያካፍሉናል። አይ እናንተ እኮ አልኳስ አይ ፍትህ እርሶች ላይ እና እርሶ እንዳሉት እናድራለን። አይ ስራ በዛችሁ ልጆች አለና ጀመረ። እንግዲህ እንደዛ ተሆነ አምጣታችሁ አምጣው እዚህ ጋር አርኩላ ያንንም አምጣ እዚህ ጋር እዚህ ያንንም አምጣው እዚህ ጋር ያለው ይደየተ ያንንም አምጣ በሙሉ 10 ጎሾች ናቸው። 9ኙን እዚህ ጋር ደረጃቸው። አሁን ቀጥሎ እናንተ ተደርድረዋል ራሳቸው እንደዚህ ከፊት አጠር ያለው ከፊት ከኋላ እንደዚህ ወደ ጎን ተደርድረው ጅቦቹ ተደርድረው 9 እና ያቺን ጎሽ እዛ ጋር ከተሰቦች እዛ ጋር አረጋና አሁን መቁጠር ጀመረ። አሁን አንድ ጎሽ ጅቦቹ ጋር ተቀምጧል። ጅቦቹ ስንት ናቸው? 9 ናቸው። ከጎሹ ጋር ስንት ናቸው? 10 ቋን ቆጠረ። አሁን እዚህ ጋር ደግሞ 9 ጎሽ ተደርድሯል። አሁን ከራሱ ጀመረ 1 2 3 4 5 6 7 10 እዛ ጋር ምን እሱ አሰናቸው እናንተ ማሰብ እኔ ማሰብ ብሎ እውነት ነው የምነግርህ ሊስተባበል በማይችል ፌር የሆነ እኩል የሆነ ፍርድ ጥያቄ ያላችኋል እና ያችን አንድ የጎተቱ ለካ እነሱም አለቃ አላቸው። ያችን የጎተቱ ዋናው የጅብ ሻለቃ ያለበት ቦታ ላይ ሲደርሱ እዛ ንጉሱ የጥበቁ ነበር። አንድ ጎሽ ይዘው ይመጣሉ። ምንድነው ስንት ቀን ነው ከወጣችሁት ያድላለን ይሄንን እስካሁን ያደናችሁት ምንድነው እሱ ብለው ይጠይቃሉ። ጠይቁ ታሪኩ ይነግሯቸዋል። አይ ያይደናም በቃ ከሳቸው ጋር እንትን ብለን አብረን አድርገን በስምምነት እንትን አድርገን ይሄን 10 ጎሽ አድናችሁ ይሄ ሁሉ እንትን አንድ ጎሽና ለሷ አንድ ያው ልትሰጠው ነው። ተሸከም ቆጥጥ ያስቆጠጡ ሂድማ እያሉ ቀጥታ ወደ አንበሳው መጡ። ቀጥል ይሄዱ እንግዲህ የብዙ ቀን መንገድ ነው። ልክ እንደ ግማሹ ላይ እንደደረሱ የሆነ ተራራ ያዩ መሰላቸው። ምንድነው እናንተ ይሄ የወርቅ ተራራ የሚያስል የወርቅ ተራራ አሉ። እንደዚህ አንበሳው ጋማ ነው አባታችን አሉ ይሁን አሉና ከበጣም በጣም ይከዘ አራ እንደውም እናንተ 2 የሳት ሸለቆ አሉ። እነሱም አይ አንበሳ ነው አሉ። ከዛ 4 እርምጃ አልተራመዱም። እሳቸው ደጃፍ ደረሱ ማለት። እሳቸው አንዱን ጎሽ አጠናቀው ሁለተኛውን ጎሽ ለመጀመር በእውነታቸው እንዲያሩ በኋላ በሙሉ ተሰብስበው መጥቶ ያኑን ይዘው ብዙ ቀን አላሉም። እሳቸው መላሳቸውን ቀጥለዋል። እዚህ አደረጉና ከዛ ምንድነው አሉ። ምን ያመጣችሁ ሰላም አይደለም ያሉ ሲሉ አሁን ገባ አረጓቸው ማለት ነው። ምንድነው ችግሩ እንኳን ደህና መጡ አሉ ሲሉ ችግሩማ እንዴት እንዲፈጸማል እንዴት በዚህ ዘመን እንዴት በርሶ ዘመን እንዲህ አይነት ነገር ይፈጸማል ብዬ ነው የመጣሁት አሉ። ምንድነው እሱ ሲነግሩን 10 ጎሽ በስምምነት አንድ ላይ አደንን አሉ። ከዛ መጥቶ ምንድነው ብዬሳቸው እና ችግር ምንድነው አንተ ችግርማ ምንድነው 10 ጎሽ አደንንና 9ኙን ጎሾች
ለሳቸው ከሳቸው ጋር 10 ለኛ ደግሞ አንዱ አንጎሽ ከኛ ጋር 10 ሆነን በፍትሃዊ መንገድ ተካፈልን ብለው አሉኝ። አንተ ከዚህ ውጪ ነው የምትለው? አንበሳ ሲል አዎ ከዚህ ውጪ ነው ያልኩት እኔ። ምን ነው የምትለው ብለው ብድግ አለ። አንበሳ ሲል ደፋሮች ከሳቸው አፍ ላይ ነው ነጥቃችሁ የምታመጡት ብዬ ነው ወስላታው። አንተ ስንጎል አምጣ አንጎል